ጠብሻለሁ ማለት ምን ማለት ነው? አይገባም እንዴ? ሌላ ጠብሻለሁ አልኩ፣ ሌላ ጠብሻለሁ። ይኸውልሽ የገዛሁልሽን ሰዓት እያንዳንዷን ሀብል አሻንጉሊት ሁሉንም ታመጫለሽ። ያን ነገር ልንገር የሚሉ ካንተ የተሻለ ባለ እጥፍጥፉን ሰዓት አሻንጉሊት አይደለም እጥፍጥፉን እመልስልሃለሁ። አይገርምም? እጥፍጥፉን ደግሞ ማለት ነው ላገባ ነው። እሺ ኧረ እባክሽ ልትጋቡ ነው? ትዳራችን ማለት ነው የእስራኤልና የፊሊስጤም ያርግላችሁ። እሺ ያርግልን። አሜን። እሺ አሜን አሜን። ካንተ የተሻለ ነው ደግሞ ምን አገባ እደውልለታለሁ። አምቤ ይሄ ቆይ ከኔ የተሻለ ሀብታም ማንን አግኝታ ይሆን? ማን ነው እንዴ? ይሄ ነው እንዴ? ምንድነው የምትለኝ? በእናትህ ወንድ ልጅ አይደል እንዴ አንተ? ወንድ ልጅ ሆነ ካልተረዳኝ ምን አለ? በቃ ፍቅረኛ ጋር ልሂድ ስጠኝ፣ በቃ 100 ብር ስጠኝ። አንተ ዘላለምን ብር ኧረ በእናትህ በቃ ካምባላ ብር እንዳትጠይቅ። በቃ ምን ሲያስጠላ በእናትህ ሂድ በቃ ታካብ ድሮም ይብላቱ ዛሬ ሰርግ አይደል እንዴ? በስመ አብ አበላል የወንድም አበላል። አንቺ ቤተሰቦችን አትናገሪ። አያትሽ ወጥ አርቲፊሻል ጥርሳቸው ጥሬ ስጋ ውስጥ ተሰክቶ አየሽው? ዝም በል አይዚ ጋር ማዘር አንተ ሲሉ የበሉ ናቸው እንዴ? ወይ ስጋው ግን አስተውለሽዋል እንዴ? አርብ ነው። እኔና አንቺ ፍቅር የጀመርንበት 8ኛ ዓመታችን ነው። ወይኔ ይሄንን እንኳን ረሳሽው? አንቺ ትማግጭብኛለሽ። እውነቱን ንገሪኝ። ትማግጭብኛለሽ? 3 ጊዜ ብቻ ነው ደማያኔ ማግጬ በማቀው 3 ማለት እንዴት? ምን እስቲ የመጀመሪያውን ንገሪኝ። የዛን ጊዜ እንደውም ልብህን ታማ 10 ሺህ ብር ጎልኝ ከየት እንደማምጣ ጭንቅ ጥብብ ሲለኝ ማለት ነው። አንዱ ባለ ሀብት ጋር ሄድኩኝና በቃ አብሬው ተኛውና አሳከምኩ መጥቼ። እሱ ስለኔ ብለሽ ነው? ይሁንሽ። ሁለተኛውን ንገሪኝ። ሁለተኛው የዛን ጊዜ ትዝ ይልሃል? ባንክ ብር አበድሩኝ ብላቸው እምቢ አሉ ጊዜ በቃ እምቢ ሲሉ ጊዜ ከማናጀሩ ጋር ተኛውና ነው ያበደሩ። እሱም ለኔ ነው። እሺ ሶስተኛውን ንገሪኝ። ጥምር ስታይ ያደረኩት ነገር ምንድነው መሰለህ? እናትህ እኔ አላስቀምጥ ብለውኝ እኔ ከሳቸው ጋር አንድ ላይ መኖር አልቻልኩም ነው ማለት። ይኸውልህ ጠዋት ተነሳኝና ለወጣ ልክ ልብስ ስለባበስ ሰሚ የልጄን ካልሲ እናንተ ተጠ እኔ አንተ ካልሲ ልላጠብ እኮ አይደለም የተጋባነው እኮ ትዳር አንድ ላይ ይሰምራል ብለን። ሁለተኛ ነገር ደግሞ ትናንትና ስጋ ወጥ ስሪልን አሉኝ። ልክ ስጋ ወጥ ሰርቼ ከጨረስኩ በኋላ በጣም በላይ እኮ ስጋ የለውም። ያለ ስጋ ወጥ እንደሚሰራ አያውቁም። ያለ ስጋ ወጥ ይሰራል። እኔ ባለኝ ሙያ ማለት ባለፈው ቀይ ወጥ እንትን ምንድነው ቀይ ወጥ ስሪልን ብለን ከዛ በምንቸት ሰራው። እኔ በምንቸት ነው ያልኩሽ በጎረድ ባለው ነው እንጂ እኔ ከእናትህ ጋር መኖር አልቻልኩም። በቃ ምትወስን ከሆነ ወስን፣ የሆነ ነገር ወስን። በቃ ብቻ መኖር የምፈልገው በቃ ወስን። ቸራተኛ ተቃጠልኩኝ እኮ ነው። በቃ ይኸውልሽ እባክሽ በቃ ዛሬ እሑድ ነው። በቃ ነገ ሰኞ ነው አይደል? ዛሬን ታገሽ። በቃ እሺ ችግር ዛሬ ነው። አዎ ነገ ሰኞ ነው አይደል? በቃ ፍርድ ቤት ይከፈታል፣ እንፋታለን። አዎ እኔ አንቺ ፍቅር ቤት በኩል ጾም ያስፈታኛል። እንዴት እንዳልፈታም እንዴ? አልፈታውም። ለምን? ፍየል ገዛው እንደ ሰው ልበላ። ፍየሏን ላርዳት ቢላ ይዤ ወጥቼ አንገቷን ሲይዘው አይኗ ቀና ብላ ክብልል ሲል አንቺ ናት መስለኝ። አንቺ ነው